በስመ አብ ምን ሆነ ነው ምንድነው ከባባ ደህና ነው ማን ልጅ እንዲያርገው ማን ልጅ እንዲያርገው ራሱ ወድቆ ነው አይዞ ምን ባባዬ አይዞ አሁን ሆስፒታል ወስዳለሁ እሺ ምን ሆስፒታል መውሰድ ያስፈልጋል እቺ ትንሽ ቁስል ነች በማሰሻ ትኩስ እናረጋው እንዳይበሉኝ ለልጄ እንኳን ገንዘብ አይደለም ህይወቴን እሰጠዋለሁ ልቀቂው ልጄ አረዲያ ለሕፃን ልጅ እንዲመንሰፍሰፍ ያ ባል ከጅባድን አሉ ባባ ምንድነው እየሰማህ ዝም የምትለኝ አባን ማለት ነው አሁንም ለስም እንደሆነ አሁን ወዴ ለምዴ ባባዬ ለስንተኛሽ እንደሆነ አታውቂም አልቆጠርኩም ለ17ኛ እኮ ወሸጣው ለሰባት ጊዜ ነው የዛምኩ ቅድም አቆጠርኩትም አላልሽም አዎ ዋሽቻለሁ አንቺ ስላልሽሽ ነው እኔም ዋሽው ሁለተኛ ዋሽ ና በላሁ ለሳም ፊት እኮ ቲማቲም መሰለ ወይዬ ልጅ ደግሞ የስድስት ወር ቲማቲም ምን ይመስላል ወሩን አንቺ አስተካክል ወይዬ ልጅ ይኸውልህ እንዳልስምህ ከፈለክ ለአባትህ ንገረው አስሬ እየደወለ ሳሚልኝ ስለሚለኝ ነው እኮ የምስምህ አባ ነይ አኩርፈሽኝማ አትሂጂ ነይ እንታረቅ ነይ ወድሽ የለ ባላሽ በዛ ምንድነው ይኛል የሱ ልጅ ከሌላው ይለያል እንዴ ስራት ይበላል ደሃ ስትሆን ጆሮህን መቀለጃ ያረጉታል ይበላል አልከው ደግሞ በዛው ሄዶ የሚበላውን ይብላ የኛ ጆሮ መቀለጃ ነው እንዴ ጥፋቱ የኔ አይደለም ታረኔ ነው የራሱ ነው እኔ ልጄን ማንም ልጄን ማንም ሰው መልካሙ ልጅ ሞደል ጥሩ ሆኖ ሳለ በልጅ የተነሳ ከስንት ሰው ጋር ተጣልተህ ትችላለህ እንዴ እኛም እኮ ልጆች አሉን እንዳጨርስ መልካሙ ቆይ በስራህ በችሎታህ ባጭር ጊዜ ውስጥ ቺፍ በመሆንህ ባደንቅህም በጸባይ ግን አስቸጋሪ ሆኖብኛል ይህ ልጅ ከገባ 2 ቀኑ ነው ስራውን እንዲህ ሊሰራ ይችላል እንዴ ዱላና ታብዛብኝ እንጂ ያ አባቴ ፈረስ ይናገራል እንዴ እና ዱላ ሲበዛበት ዝም ልኝ ነው እንደውም ፈታማን ጫወቱ አንዲናትና ትጫወታለህ አንበሳው ትጫወታላችሁ እንዴ ዛሬ ባባ ለምን ትምህርት ቤት አልሄደም? ማማ ዛሬ ቀኑን አታውቂም እንዴ? ምንድነው ቀኑ? ዛሬማ 23 ነው። ጊዮርጊስ አይደል? ውይ እርጅና መጣኝ ነው ናፍጥቶ አላወቅኩ። ሄድ ምን አባክ ያደርግልሃል ደግሞ እድሜ 67 እና እንዴት የአርበኞችን ቀረሳች? ራቅ ነበር ልጄ እንዳው ጫን ብሎኝ ነው እንጂ እርጅና። ለምለም አንቺ ደግሞ ለጊዮርጊስ ሲባል ትውጅ ዘንጋል እንዴ? ውይ ይሄ ልጅ እውነት ግን እድሜው 6 ነው? እሱን እንኳን አባቴ እንዳይገኝ
ምን ስራ አለ ብለሽ ነው? ቡጤ ነው እና ሰላም በናፍቀሽኝ ብንገናኝ አይሻልም? ስለዚህ ለሁለታችንም ቀረብ እንዲል ፒያሳ ማሙድ ጋር እሺ በቃ ፒያሳ ማሙድ ጋር ነገር ባባ እየሰማ ነበር እንዴ? ኧረ አንተ ሰውዬ እባክህ ኧረ እባክህ ባባ ይሄንን ባንቺ አጣው ይሄንን ግን መድገም አልፈልግም። ደግሞ ቀጥቷል። አባቴ ነው በቦክስ የደፈጠጠኝ አይደለም። አይ ስሞኝ ነው። አንዱንም ልታስደግፍኝ ነው። በቃ ነኝ በእናትህ ማይድልም ነኪው አባነቀው Where did you put the paper, Dad? What? Oh, the cat ነው። አረ በፈጠረ ባባ በአማርኛ አድርገው። አረ በፈጠረ የሺ ወረቀቱን ያኛረከው የቱ ነው? ያኛው ነው አማታ እዚህ ነበረው። እዚህ ውስጥ አለ። ውስጡ እንዳለ አይተዋል። ጉድ ማናት ቆንጆ ነው? በደንብ ያስቆጭ አይደል ያልኳት? ቼሪ አባባ ተስፋዬ አይደል? ቼሪ ነች። ሚሰጅን እኮ ናት። የሚገርም ጀፋፋው ግራ የትምህርት ቤት እንዴት ያሰባል? አንተ ልጅ ታዲያ አስተማሪዎች እንደዚህ ይደረጋል? አስተማሪዎች አይጠሉም? ሌሎች ሰዎች እንዲወዱ አትፈልግም? እሺ አንቺ ልጅ ነኝ እንዲሁ ማን ነው? ቡና በልቷል። እሺ መጣን። ያቺ ነይ እናት ክሩ ወይ ወደቀን ነጠላ ጨምራለሁ ብዬ ጎሽ ተባረክ። አሜን። ባባዬ ምን እየሰራ ነው? አባቴ ካልሲ እያጠብኩኝ ነው። ምን ካልሲ ይላለሁ? ግርግዳ ቆሻሻው
ወይ ማርቲ አው በእናትሽ ትንሽ ሳላመሽብሽ አልቀርም የሆነ ሰውዬ ልጁ አደጋ ደርሶበት ጎማ ስር ገብቶ ሲለምነኝ እሱን ላደርስ እዚህ ክሊኒክ ሄድኩኝ በቃ ነገ እንገናኛለን ደውልሻለሁ እሺ እሺ እኔ ማር በቃ ደህና ደሪ እሺ ቻው ሶሪ ሲስተር ትንሽ ደቂቃ ታገሽኛለሽ ትላንትና ስንት ካርቶን ነው የገባው 12 በቃ 18 ይቀራል ሲመጣ የንስጮሽ እሺ እቀበለዋለሁ ማርቲ ሲያሳዝን ይሄን ያህል ምን ያህል እኮ ምስኪን እንደሆነ ለዚህ ነው ማታ አራቴን የቀጣሽኝ ምን ላድርግ ብለሽ ነው ማርቲ እኔ ከነሱ ጋር አምሽቼ ሊነጋ ሲል ነው ወደ ቤት ለራሱ የገባሁት ለማንኛውም ዛሬ ቁርስ ጋባዥ ነሽ እንደውም ቁርስ በልተን በዛው እናገኘዋለን እኔ አልችልም ዳኒን እንደቀጠርኩት እያወቅሽ ቁርስ እንብላና ነው ያገኘዋለሁ በቃ ተቀበዩ እንዳትረሽሽ እሺ እቀበለዋለሁ ሰርቼ ሰጥሻለሁ እሺ እሺ ተነሽ እንዳትረሽሽ ዶክተር ታዲያ ለምን ትዘገያለሽ? ለልጅ ደሜን አይደለም ነፍሴን እሰጠዋለሁ። እባክሽን ፍጠኝ ዶክተር። ኖ መልካሙ የአስም ሁኔታ በጣም ከፍተኛ ደረጃ ላይ ስለሆነ ካንተ ደግሞ ሰዳንች። ለምን ዶክተር? ይኸውልህ መልካሙ በዚህ ሰዓት ካርበን ዳይኦክሳይድን እና ኦክሲጅንን እንደ ልብ የማስገባትና የማስወጣት ችግር አለ። ይህን ስራ የሚሰራው ደግሞ ደማችን ነው። በዚህ ሰዓት ደም አንተን በጣም ያስፈልጋል። አየህ መልካሙ የምታዝንበት ሰዓት አይደለም። ለልጅ ደም ያስፈልገዋል።
ነው መልካም የጠፍተ ነው ለማንኛውም እንኳን ደስ አለ ልጁ በጥሩ ሁኔታ ላይ ይገኛል የታመመ ሰው እንኳን ሲያወራ ማይገባው የሀገራችን አንደኛው ጅንጅ ይባል ማለት ነው አንተ አረ ይሄን ያህል አክብዳትየው ማንንም ሰው እኮ ቢሆን ማድረግ የነበረበትን ነገር ነው ያደረኩት ለኔ ግን ህይወቴ እንደሰጠሽ ነው ዛሬ እንኳን ደም በኋላ ምኑ ማግኘት ይከብዳል አይደል ልመናልክ ለዛውም አይኔን በጨዋ ጥቤ ነው ውስጤ ባዶ እስኪሆን ድረስ እኔም ህይወቴ ትርጉም ያጣችበትን ቀን የመለስኩበት ቀን ነው አባቴ ህይወቱ ያለፈው ደም የሚለግሰው ሰው አጥቶ ነው በርግጥ ያን ጊዜ ማስታወስ ባልፈልግም ግን አጠገቤ ያሉ ሰዎች ምንም ማድረግ ካልቻሉ ማዘን ብቻውን ምን ዋጋ አለው ማዘን የሰውየው አይመስ በቃ አንተ መድኃኒቱን ሂድና ግዛ እኔ እጠብቀዋለሁ ይሻላል እሺ ካልሽ ይቅርታ የመድኃኒት ማዘዣው አንቺ ጋር መሰለኝ እሺ አመሰግናለሁ ተጫዋች ነገር ነው ሰዎች እንደዚህ ነው ስም ማን ነው
What? ግን በጣም ቆንጆ ነኝ። ለምን ጠይቅሽኝ ባባዬ? ብዙ ሰዎች እንደዚህ ይሉኛል፣ በተለይ ሴቶች። አንቺ ዱርዬ፣ አንቺማ በጣም ቆንጆ ነሽ። በጣም የመጨረሻ ማንም የሚበልጥሽ የለም። ያሽ ቢሆን ወደ ጫፋሽ ግን 50 ብር አለ። ምን ፈልገሽ ነው ባባዬ? ቆንጆ ካረሰስኩኝ ብዬ ነው። ለማንኛውም በኋላ ፈልግልሻለሁ። አሁን ወደ ጫፋሽ እሺ? ከግቢ ግን እንዳትወጪ እሺ? ባባ እየቀለድክብኝ ነው አይደለ? ባባ ኦሊ ባባን አይተዋል? ምንድነው መሳሪው? ምንድነው መሳሪው? ያመሻል እንዴ? አባቴ መግሊት እኮ አይደለችም ጥፋተኛ፣ እኔ ነኝ እኮ አይደለም። ለምንድን ነው የማሰማኝ? እሺ ሁለተኛ ግን እንደዛ አይደረግም አይደል? ያው እሺ ደውልላት። ደውልላት እና ቀጥታላት ስሞትልኝ። እንደዛ ይባላል? ሻማ ደውል። ሄሎ፣ እንዴት ነሽ? አለሁ። እንዴት ነህ? ይቅርታ ቀን ስሜታዊ ሆኜ ነው። ገብቶኛል። ኧረ ምንም ችግር የለውም። ባባዬ ደህና ነው? ደህና ነው። እሺ በቃ ሳምልኝ። እሺ ስምልሻለሁ። ኧረ እሺ አናግሪው። ቆንጆ ወይ ባባዬ ነው ፍቅር። እንዴት ነህ? ባባዬ ነው ፍቅር። እንደምን ነሽ? ጠፋሽ። አለሁ ባባዬ። ትንሽ ስራ በዝቶብኛል። እንዴ ነገም ስራ ነሽ እንዴ? ነገ እንኳን እረፍት ነኝ። እና ሻይ ቡና እንጋብዝሻ? ደስ ይለኛል ባባዬ። አባቴ ራሱ ባሰብኩት ሀሳብ ተደስቶና ልቀፍ የነገረው ሞልቆ እያለ በጣም የተደሰተ ይመስላል። በል ባባዬ ከዚህ በላይ አታቃጥሎሽ። እሺ ጣፋጭ ነውልሽ። እሺ እኔ ቆንጆ፣ ለአንተም መልካም እንቅልፍ ይሁንልህ። ባይ ባይ። ምን አይነት አስቸጋሪ ልጅ ነው አንተ? እንደዚህ ይደረጋል?
ይደረጋል እንደዚህ? አባቴ ያተረሰ አባቴ ማተረሰ ምንድን ነው ባባ? ሰዓታችን ደረሰ። ባባ ምንድን ነው የምታካብደው? ምንድን ነው ይውላ? የፈለከውን ምረጥና ልበስ። ምንድን ነው የምታካብደው? ቀን እኮ ዘመጥ ተብሎ ነው ቀጠሮ የሚገኘው። እሺ ራስን ለበስ ተነስ። ናስኪ ባላቶኒ ብትቆረጠው ይሻላል። ይልቃው እንዴ ነው? አሪፍ ነው። እሺ ተነስ። አባቴ ቴኒስ ዝቅላል። ለምን? ቴኒስ ይባላል። በል ተነስ ዶርዬ። ምንድነው ባባዬ? ቆይ አባቴ እየተመሰጥኩኝ ነው። በቃ ባባዬ ራስን እንዳያምሽ። በቃ እሺ ራስን እንዳያም። እንዴ ወዴት ነው የምትሄደው? የሚገርም ልጅ ነው ያለ አይደል? አመሰግናለሁ። ደስተኛ ይመስላል። አዎ እኔም ደስተኛ ነኝ። ሁለታችሁ ብቻ ናችሁ አብራችሁ የምትኖሩት? በዚህ ምድር ላይ እኔ ያለ እሱም ያለ እኔ ማንም የለንም። ባባዬ የዚህ ምድር ደስታ በሙሉ የሰጠኝ እሱ። እናቱስ? እባክሽ ይህን ጥያቄ ሁለተኛ እንዳትጠይቂ። ባባ አንሄድም? ሶሪ ስሜትን ልጎዳ አልነበረም። አረ በፍጹም አትከፊም። እኔ ነኝ። አረ በፍጹም አትከፊም። አንተ አትክፈል። ለምን? ለአባት ማገዝም እንዴ? እንዴ አንቺ ማትክፈይ እና እኔ ከፍላለሁ። ሆ
እሺ ልይ ብሬስ እንዴ ክሬስ ብሬ ምን ብሬ ብሬን ተሰረቀ ብሬ ስንት ብር ነው? 5 ብር 5 ብር በሙሉ ተፈሪ ያለው እንዴ በዚህ ቀን ተፈራለሁ በቃ ባባ ምንድነው ኮሽ ንገረኝ ባባ ባባ እሺ ትምህርት ቤት የተናገረ ሰው አለ እሺ ምንድነው የነካው ንገረኝ ባባ ኧረ እባክህ በጭንቀት ልፈነዳ ነው ንገረኝ በቃ በክልል ሁለተኛው እዚህ ቤት እንድንመጣ ለምን እንዴ ቆይ እንደ እናቱ ላይ እየተንከባከበች አይደል እንዴ ምን አረገች ባባ በቃ ትናራጉ ማድና ትቅር ባባ አንተ የወደድከው ይመጣል አንተ የቀጠላው ደግሞ ይቀር አባቴ መክሊት ትወዳታለህ አይደል አልወዳትም ባባ ባባዬ በወዳትም እኮ ካንተ አትወልጥብኝ መክሊት እናቴ ብትሆን ደስ ይለኛል ምን ማለት ነው ባባ ማ እማማ እንደማለኝ ታውቃለህ እንዴ ባባ ቆይ አሁን አትምጣብኝ እዚህ ላይ አልፈልግም ስትል አልነበር እንዴ ለፈትምና እንደው አይነት አስቸጋሪ ልጅ ነው እሺ ባባዬ ማለውልሽ ባክሽ ቆንጆ ሰው ምን ይሆናል ብለሽ ነው ጉረኛ በአባቴ ወጥቼ ነው እንዴ ባባዬ ዛሬ ምን ሆነ ነው የደበረ እናቴ ትናንትና መጣ ነበር መቼ በፊት ነው ትናንትና ማለት የለም ከዛ አባቴ ምታረቅ አለችው ማን መልኪ ለምን ታለቅሻለሽ ደስ ብሎኝ ነው ባባ ለምን እናት ስለመጣች አውቄና አልመጣችም እና ለምን አሸኝ አባቴ እንደምትወጂው ለማረጋገጥ ነው
አንተ ዱርዬ እናቴ ብትሆኚ ደስ ይለኛል። እኔም እናትህ ብሆን ደስ ይለኛል ባባዬ። ወዴት ነው? ኳስ ልጫወት። ባባ አትጨነቅ፣ ሁሉንም ነገር ባባ ነግሮኛል። ኧረ አባቴ ሼም ምናምን የለም እንዴ? በሩን እንኳን አዘጉ። ባባዬ አንተ ሰንኮል ታገባም እንዴ? ጋራጅ ነበርክ እንዴ? ማለት ፊት ላበረቡ ትሩስ ለማንኛውም በርዙ ባባ ጋራጅ አልክ? ጋራጅ እንዲህ ነው እንዴ? ማለቴ ይሄ ነገር እንዲህ ደስ ይላል ወይ ማለት ነው? ምን እንድልሽ ትፈልጊያለሽ? በጣም ቆይታል ማለት ነው። ኧረ በፍጹም አድርጌው አላውቅም። ኧረ እባክህ ድንግል ፈጣሪ ምስክሬ ነው፣ አድርጌው አላውቅም። ምን ይወጣል ውሸታም ነው በእናትህ። ባባ ይሙት ምን ሆነሃል መልኬ? ምን ነው እንዴት ሳታደርግ ትወልዳለህ? ወይኔ መልካም ምን አድርጌ ነው መልኬ እንደዚህ አይነት ውሸት የምትዋሸኝ? እሺ እኔ ሲሆን ግን ለምን ባባን በውሸት ትገለዋል? እኔ በልጄ በውሸት አልዋሸሁሽም። ኧረ እኔ ላብድ ነው። እሺ ባባ አንተ ልጅ አይደለም? አንቺ ባባ ልጄ ነው የኔ ብቻ ገብቶሻል? እሺ በባባ ይዣለሁ፣ እውነቱን ብቻ ንገረኝ። አሁን የምነግርሽን ነገር ግን ለራስሽም ደግመሽ እንዳታስቢ። ፈጣሪ ምስክሬ ነው፣ ቃል እገባለሁ። አቦ አትብኝ 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 አባትህን ፈልጊልና አቦ ተወኝ ተወኝ። ምንድን ነው የምትፈልገው? ማነው በዚህ በማታ ልጁን የሚልከው? አንተ ልጅ ካላስተኛኝ ሂድ።
እሺ ልጅ ነው? አዎ። እርግጠኛ ነህ? አዎ ዶክተር፣ ልጄ ነው። ስሙ ማን ነው? ባባ ነው። ባባማ? ባባ መልካሙ። ባባ መልካሙ። ኤኒዌይስ ልጅ ተጎድቷል። ስለዚህ ለተወሰነ ቀናት እዚህ ቆይቶ መታከም ይኖርበታል። እሺ ግን ምን? ክፍያው? ልክ ነህ፣ ክፍያ ያስፈልገዋል። ለማንኛውም እች መድኃኒት ከፋርማሲ ቶሎ ፈልገህ ይዘህ እንድትመጣ። እሺ እኔ እኮ ነኝ ሽንት ቤቱን የተጠቃሚው አይደል? አውቃለሁ። በቃ 800 ብር ክፍል ምንም የሚጎዳ ነገር እኔ 400 ብር እሰራልሃለሁ። 400 ብር እውነት እሰራልሃለሁ። አዎ ትሰራለህ? አዎ እውነት ስራውን አውቀዋል? ይሁን ምንም ይሁን 400 ብር እሰራልሃለሁ። እሺ ናኒ፣ ይቅርታ ወንድሜ፣ በጣም ብሩን ስለምፈልገው ነው። በቃ ነው።
ባባ የመጣለት ማታ ተኝቼ ከፈጣሪ ጋር ሳወራ ነበር። ምን ስለው እንደነበር ታውቂያለሽ? እባክህ ፈጣሪ እስከ መቼ እንዲኖራለሁ? እባክህን ከዚህ አስከፊ የጎዳና ህይወት አውጣኝ ስለው ነበር። ቆይቼ ሳስበው ባባ ከፈጣሪ የተሰጠኝ መክሊቴ ነው። ባባዬ ምንድነው ማኪ? ምንድነው ለቅሶ? ምን ያህል እድለኛ እንደሆንኩ አስቤ አሁን እንደውም ይበልጥ ወደድኩ። ማን ነው? ቡና ፈልቷል። ለምለሜ መጣሽ? አዎ መጣሁ። ወሽ በይ ቶሎ ቶሎ በይ ይሄን ቡና። አሁንስ ኑሮ በጣም ኑሯል። ዛሬ ነው የተሰማሽ ቀና መናሩ? ቆየ እኮ እማዬ አይዞሽ። ገበያ መሄድ ራሱ እንዴት እንደሚያሳቅቀኝ ብታይ። ወይ ጉድ ልጄ፣ በሀገር የመጣ እንደ ሀገር ነው። አትሳቀቂ፣ አውቀዋለሁ እኮ ነው። እኔ ግን የሆነ ዘዴ ካልዘየድሽበት ከባድ የሚሆን ይመስለኛል። ምን አይነት መላ ለምለምዬ? መላማ አለ እንጂ ትዬ። ምን አይነት? ለምን የቤት ኪራይ አትጨምሪበት? ውይ መልካሙ ላይ አዎ መልካሙ ላይ በይ 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 ይሄን አፍሽ አላረገው። ቆይ ቤቱን ያከራየሽው ለብቻው ነው አይደል? አዎ ልጁስ አለ አይደል እንዴ ባባዬ? ታዲያ ምንድነው በየጊዜው ሴት የሚያመላልሰው? ሲዮ እዚህ ግቢ ከመክሊት ሌላ ሴት? ውይቲ ደግሞ እሷስ ብትሆን ከማን ትበልጣለች? ታዩ ቡናሽን በአንድ ሀገር ውስጥ የሚኖር እጅግ ጎበዝና ታታሪ ገበሬ ነበር። ታዲያ ገበሬ በጣም ደግና የዋህ ከመሆኑ የተነሳ በአካባቢው ያሉ ሰዎች በሙሉ በጣም ይወዱት ነበር። በዚያ ላይ በአካባቢው ለሚገኙ ለተቸገሩ ሰዎች ካገኘው ምርት ላይ እየቀነሰ በማካፈል ይረዳቸው ነበር። ታዲያ ይህን ደግነቱንና የዋህነቱን የአካባቢው ሰውና ቤተሰቦቿ ሲያወሩ የሰማች ሕፃን በስራው በመማረኳ ልትሸልመውና ልታገኘው በመጓጓት ከዕለታት አንድ ቀን ከቤተሰቦቿ እንቁላል ትሰርቅና በጉያዋ ሸሽጋ ታታሪውን ገበሬ ለማግኘት ትሄዳለች። ታዲያ ይቺ ልጅ ገበሬው አለ ወደሚባልበት ስፍራ ከመድረሷ በፊት ትንሽ እንደቀራት ትልቅዬ ወንዝ ያጋጥማታል። በዚያን ጊዜ በአካባቢው የሚገኘውን ዛፍ እየቆረጠች ለማለፍ ትሞክራለች። በመሃል ላይ እንደደረሰች ከየት እንደመጣ ሳይታወቅ ድንገት ደራሽ ውሃ ይመጣና ይወስዳታል። በዚህም ጊዜ ስራውን ሲሰራ የነበረው ታታሪው ገበሬ ጩኸቷን በመስማቱ ስራውን ጥሎ በፍጥነት ተንደርድሮ ሮጦ ከውሃ ውስጥ ያወጣታል። በዚህም ጊዜ ታዲያ ሳትሻገር መቅረቷን ስታይ ክፉኛ ትናደዳለች። ገበሬውንም ባለማወቋ ሙልጭ አድርጋ ትሰድበውና የያዘችውን እንቁላል አውጥታ ደረቱ ላይ ስብርብር እና እኔ ባባን ያገኝበት ቀን የልደቱ ቀን ነው።
እኔም ዳግም የተወለድኩት ለዛ ነው። በዛች ቀን ልደቱን ማከብረው። ዋው ልደት ልንበላ ነው። ታዲያስ የዘንድሮ ልደት በጣም ለየት ያለች ነች። ምክንያቱም ልጄ ለመጀመሪያ ጊዜ ከእናትና ከአባቱ ጋር ያከብራል። መልኬ ልጃችን ደስተኛ ሆኖ ይውላል። እሺ አንተም ታዲያ የጋብቻውን ነገር አስብበት። ደግሞ የልደቱ ቀን ሰርፕራይዝ አለኝ። እሺ ምንድነው ሰርፕራይዙ? አይነገርም። ሰርፕራይዝ አይደለም። እኔ በልቤ ሾሜሻለሁ። አንቺ ለማግባት የፈለግሽበት ቀን ላገባሽ ዝግጁ ነኝ። እወዳለሁ። እሺ እኔም እወድሻለሁ። መልኬ ወይ ለባባ ቃል የገባውለት ሆነ የማሳየው ቦታ ነበር። ለምን የልደቱ ቀን ተያይዘናል? ለሶስት በጣም ደስ ይላል። ግን አንድ ለፊልድ የሚፈለግ መኪና እና እሱ መጨረስ አለብኝ። ምናልባት ካላለቀልኝ እናንተ ሂዱ። ታሪኬ አባባ ገበሬው ላይ እንቁላሉ እንደሰበረች ነበር አይደል? ተረቱን ያቆመው። በጣም አሪፍ። አባባ ገበሬው እንቁላሉ ሲሰበርበት ከመናደድ ይልቅ የእንቁላሉ ስባሪ ልብሱ ላይ የፈጠረውን በማስተዋል የመንደሩን ሰዎች በመሰብሰብ ሁሉም እንቁላል ከቤታቸው እንዲያመጡ ካረገ በኋላ እርሱ ካመረተው ዘንጋዳ ጋር በመደባለቅ የእንቁላል ድልድይ ሰራ። ለችግሩ መፍትሄ አበጀ። ከዓመታት በኋላ ታሪኬ ይሄንን በመስማት ወደ አባባ ገበሬው ሄዳ ይቅርታ ጠየቀች። ታዲያ አባባ ገበሬው እስኪሞቱ ድረስ ታሪኬ ከሳቸው ጋር ሆና እንቁላሉ ድልድይ ላይ እየወሰደቻቸው እያመላለሰቻቸው አንድ ላይ መሄድ ጀመሩ ይባላል። ታሪኬ መልሶ አሁን መዳፉ አብ ጥሩ ይሰራ ሁሉ ጥሩ ነገር ያጋጥማል አይደል ባባዬ? አዎ አጥፍታለች፣ ግን ይቅርታ ጠይቃለች። የነገርኩት ተረት ቢሆን አሁን ግን የማሳየ እውነተኛውን እንቁላል ነው። ሄሎ ወይ መክሊት፣ ምን ሆነች ነው? አሁንም ረስቸው ነው እንዳትኝ። ዛሬ ቶሎ ስራ ስለምጨረስ ቶሎ እንድትመጡ አላልኳችሁም እንዴ? እሺ አሁን የደረሳችሁ በሉሻን ቶሎ ነው። የምሬን ነው መክሊት፣ እንጣላለን። Happy birthday to you. Happy birthday to you. Happy birthday to you. እዛ ጋር ሲመጣ እዛ ጋር ለተቀር ብሎ ይዘጋዋል። ከዛ በኋላ ሮጦ እንዳይወጣ እሱ ምን ጋር ደንግጦ ነው። እሺ ተደረቀ። Happy birthday. Happy birthday. እንትን ይዘልና ሻማ ትልቁ ሻማ ይዘልና Happy birthday to you. Happy birthday to you. Happy birthday to you. የኔ ቆንጆ ሽንቴ መጣ። አንዴ ታቆሚልሽ ነው አንዴ። እሺ ባባዬ ትንሽ ጠጋ ብዬ ለምለም 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 መጡ መሰለኝ። ክፈችው
አቢ እኔ ነኝ አትልም እንዴ? ያስፈራ ይመስገብለት የቦስ ልደት ነው የቲዞ ይመጣል። ጫትሽን ይዘሽ አልመጣሽም ዛሬ? ሄሎ አቤት ምንድን ነው? ተረጋጋ። እሷን ማትረፍ ብንችልም እንዳትጨርሱ ዶክተር። ለምን አንተ ወዳም አሁን እውነት ሊያጠግብ ነው ልጄን የምትበላው? የረባ ስጋ ላታገኝበት መጠቅጠቁ ምን ይጠቅም? ንገረኝ ንገረኝ ንገረኝ!
ሞቻለሁ ወንድሜ ቅበረኝ እባክህ ወንድሜ ሞቻለሁ ሐኪም ነግሮኛል እባክህ ወንድሜ ቅበረኝ ቀኔ ጨለመብኝ ውስጤ ጎደለብኝ እባክህ ልጄን ልቀበለው ቅበረኝ እባክህ ዝም በለኝ ማንም የማገባውን ለቅሶ አለቅሳለሁ እባክህ ሞት የራሱን ስሜት ብቻ አዳምጦ ልጄ ከእጄ ፈልቅቆ ሲወስደው እያየሁ ዝም አልኩ ዝም በል አልሞተም እንደውም አልሞተም ልደፋል ልጄ ያንድ አባት ልጄ ያንድ አባት መልካም ያመት ባለ መልካም ያጫጫጫቼ ኧረ ለስንታችን ባባ ወይ በለኛ Oli, Baba çekilmiş. Baba çekilmiş yine. Alkışım sana lazım. Baba çekilmiş. الموتم بابا مني تكنا لندي بابا Baba.
ሲስተር ማኪ ሲስተር ማኪ ሲስተር ሲስተር Body. Body. No. Baba የት ነው የሚተኛው? ባባ የት አለ? ባባ የት አለ? መክሊቴ አንዴ ብቻ አምጪልኝና ከአሁን በኋላ እንዳይቀልድ እነግረዋለሁ። እባክሽን ባባ አልናፈኩትም። መክሊቴ አንድ ጊዜ ብቻ እባክሽ። መልኬ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? እባክሽን አንድ ጊዜ ብቻ መልኬ ንገረኝ። ምንድን ነው? አንቺም ትቀልጅብኛለች። ባባ
ባባዬ ዛሬም መጣ ና ባባ እኔ ጋርም እየመጣ እኮ አጫውቶኝ ነው የሚሄደው። እዚህ ሰካችሁን ዘግታችሁ አለማችሁን ትቀጫላችሁ አይደል? ባባዬ ዛሬ ደግሞ ምን ሆኖ ነው እጁ? Baba. 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 Baba kun. Mama.
ነው ባባዬ ምን ሆነ ነው? እሷን ማትረፍ ብንችልም ልደቱ ቀን ሰርፕራይዝ አለኝ። እሺ ጽንሱ ሲቋረጥ ትንሽ ጉዳት ስለደረሰብሽ ራስሽን መንከባከብ ያስፈልግሻል። ቆይ ቼቹ ማማ ደስታ ነው አሁን ልጅ አታልቅስ። መቷል አይደለም? አዎ ያው ባባዬ ምንድን ነው? What? ባባዬ I love you. ባባዬ ባባዬ ምን ሆነ ነው? እስቲ ቆዩ ተውት። እስቲ ተናገር ምን ሆንክ? አባቴ እንግሊዘኛ ነው የጣለኝ።